ሄሎ ዋትስአፕ ጋይስ፣ ይህ የአስረኛ ክፍል ማትስ ነው። በዚህ ቪዲዮ ዶሜን እንደ ሬንጅ ኦፍ ፋንክሽንስ እንፈልጋለን። ዩቱብን ሰብስክራይብ ማድረግ እንዳትረሱ። ለስካው በኤግዛምፕል እንጀምር። የመጀመሪያ ኤግዛምፕል ኤፍ ኦፍ ኤክስ is equals to 3x plus 4። ስለዚህ የዚህ ዶሜን ምን ሆናል? ዶሜን is equals to negative infinity to positive infinity or real number ይሆናል ማለት ነው። ምክንያቱም አሁን ለምሳሌ ዶሜን ስንፈልግ ምንድነው የምናየው? የኤክስ ቫሉ እናያለን። ማንኛውም የኤክስ ቫሉ እዚህ ቦታ ብናስገባ 0 ሊሆን ይችላል፣ ኔጌቲቭ ነምበር ሊሆን ይችላል፣ ፖዚቲቭ ነምበር ሊሆን ይችላል። እዚህ ጋር ብናስገባ በኤክስ ቫሉ ቦታ ብናስገባና ይሄንን ኢቫሉዌት ብናደርግ አንዲፋይንድ የሚመጣበት ቦታ የለም። አንዲፋይንድ የሚመጣበት ቦታ ስለሌለ ሁሉንም ኤክስ ቫሉ ኢንክሉድ ያደርጋል ማለት ነው። ያ ማለት ኔጌቲቭንም ፖዚቲቭንም ሁሉንም ኢንክሉድ ያደርጋል ማለት ከኔጌቲቭ ኢንፊኒቲ ቱ ፖዚቲቭ ኢንፊኒቲ መሃል ያለውን በሙሉ ኢንክሉድ ያደርጋል ማለት ነው። ሶ ኦር ነምበር ኦር ኔጌቲቭ ኢንፊኒቲ ቱ ፖዚቲቭ ኢንፊኒቲ እንላለን ማለት ነው። what about range? ሬንጅ ደግሞ ምንድነው የሚሆነው? ሬንጅ ደግሞ ምንድነው የሚሆነው? ኦር ሪል ነምበር ይሆናል። ምክንያቱም ይሄኛውም ዘ ሴም ነው። I will explain it in a second. or ነምበር ይሆናል። ለምንድን ነው እንደዛ የሚሆነው? ለምሳሌ በኤክስ ቦታ 0 እናስገባ፣ የዶሜኑ ማለት ነው። የዶሜኑ ለምሳሌ 0 ብናስገባ፣ ኔጌቲቭ ብናስገባ፣ ፖዚቲቭ ብናስገባ ምንም ማለት አንዲፋይንድ አይሆንም፣ ኦር ነምበር ይመጣል። ለምሳሌ 0 እናስገባ በኤክስ ቦታ ለዋይ ሶልቭ ስለምናደርግ ማለት ነው። ለዋይ ሶልቭ አደረግም ማለት ዶሜን አገኝም ማለት ነው። ሶ 0 እዚህ ጋር ብናስገባ 3 times 0 plus 4 ይመጣል። 3 times 0 0 ይመጣል። 0 plus 4 ይመጣል። ከዛ በኋላ 4 ይመጣል። ስለዚህ 0 ስናስገባ ማለት ነው። ስለዚህ 0 ስናስገባ 4 አገኘ። ለምሳሌ ኔጌቲቭ ብናስገባ ምን እናገኛለን? ኔጌቲቭ 1 ብናስገባ 3 times በኤክስ ቦታ ኔጌቲቭ 1 plus 4 ኔጌቲቭ 3 plus 4 ይሄ ማለት 4 minus 3 ጋር the same ነው which is equals to 1 ይመጣል ማለት ነው። ቅድም 4 መጥቶልናል፣ አሁን 1 መጣ ማለት ነው። ሶ ብዙ ኔጌቲቭ ቁጥር ብናስገባ ለምሳሌ ኔጌቲቭ 3 ብናስገባ 3 into ኔጌቲቭ 3 plus 4 ብናስገባ ኔጌቲቭ 9 plus 4 ነው። ይሄ ማለት 4 minus 9 ነው which is equals to ኔጌቲቭ 5 ይመጣል። ስለዚህ ኔጌቲቭ ይመጣል ማለት ነው። በሌላ አባባል ደግሞ ለምሳሌ ፖዚቲቭ ቁጥር 3 ብናስገባ 3 ከ0 በላይ ማለት ነው plus 4 9 plus 4 13 ይመጣል ማለት ነው። ስለዚህ ኔጌቲቭ መጥቷል፣ ፖዚቲቭ መጥቷል። ስለዚህ from negative infinity to positive infinity ይሆናል ማለት ነው። የሬንጁ ቫሉ የዶሜን ቫሉ እዚህ በኤክስ ቦታ አስገብተን ለዋይ ሶልቭ ስናደርግ ሬንጅ እናገኛለን ማለት ነው። ሁለተኛ ኤግዛምፕል f of x is equals to square root of x. ሶ አሁን ስኩዌር ሩት ነው ተሰጠን። ስኩዌር ሩት ሲሰጠን እንደምናውቀው ስኩዌር ሩት ውስጥ ኔጌቲቭ ከራዲካል አይወጣም። ለምሳሌ ስኩዌር ሩት ኦፍ -1 ከራዲካል አይወጣም። ሪል ነምበር ሆኖ ከራዲካል አይወጣም። በኮምፕሌክስ ነምበር ይወጣል፣ ግን ሪል ነምበር አይመጣልንም ማለት ነው። ሪል ነምበር ማለት ኔጌቲቭ ፖዚቲቭ 0 የምንለው ማለት ነው። ሪል ነምበር ሁሉንም የያዘ። ስለዚህ እንደዛ ስለማይመጣልን ምንድነው ማድረግ ያለብን ማለት ነው? ዶሜን ስንፈልግ ኤክስ ይሄኛ ራዲካል ውስጥ ያለው ኤክስ ዶሜን ስንፈልግ ምንድነው መሆን አለበት? ኤክስ ማስት ቢ ግሬተር ዛን ኦር ኢኳልስ ቱ 0 መሆን አለበት። ለምን? ኤክስ 0 እና ከዛ በላይ መሆን አለበት። ምክንያቱም ኔጌቲቭ ከራዲካል ስለሚያመጣ ማለት ነው። ኢኳልስ ቱ ያልንበት ምክንያት ለምሳሌ 0 እዚህ ብናስገባም ስንት ሆናል? 0 ሆኖ ይወጣል። በኤክስ ቦታ 1 ብናስገባ 1 ሆኖ ይወጣል። በኤክስ ቦታ 2 ብናስገባ 1 ነጥብ ምናምን እያለ ይወጣል። ስለዚህ ከ0 በላይ ማንኛውም ቁጥር ስናስገባ ከራዲካል ይወጣልናል ማለት ነው፣ ሪል ነምበር ሆኖ። ነገር ግን ኔጋቲቭ ብናስገባ አይመጣም ማለት ነው። ኔጋቲቭ 1 ብናስገባ ኔጋቲቭ 2 ብናስገባ ከራዲካል ስለማይወጣ ዶሜኑ እሱን ኢንክሉድ አያደርግም ማለት ነው። ስለዚህ ዶሜኑ ከ0 በላይ ነው ማለት ነው። ይሄ ማለት x is greater than or equals to 0 ማለት በሌላ አባባል ኤክስ የመጀመሪያ 0 ነው። from 0 to positive infinity ይሆናል ማለት ነው። 0 እንደዚህ ስኩዌር ብራኬት የምናደርግበት ምክንያት ኢንክሉድ ሆናል። ምክንያቱም 0 ራዲካል ውስጥ ብናስገባ ስለሚወጣልን ማለት ነው። 0 እና ከዛ በላይ ይሆናል ማለት ነው። ይሄ ማለት በሌላ አባባል ስንጽፈው ማለት ነው።
ሬንጅ ስንፈልግ ደግሞ ሬንጅ ስንፈልግ ምንድን ነው የሚሆነው? ሶ አሁን የዚህ ማለት ነው መጀመሪያ ይሄ ኤክስፕሬሽን በአጠቃላይ ይሄ ኤክስፕሬሽን ለዶሜኑ እንዲሰራልን የኤክስ ቫሉ ከዜሮ እና ከዛ በላይ መሆን አለበት። ስለዚህ ይሄ ኤክስፕሬሽን እንደዚህ ስንጽፍ ከዜሮ በላይ መሆን አለበት። ስለዚህ ይሄ ሁሉ ከዜሮ እና ከዛ በላይ ነው መሆን አለበት። ስለዚህ የመጀመሪያ ስንት ነው ማለት ነው? ዜሮ ነው ማለት ነው። ኦር ይሄ የመጀመሪያ ቫሉ ወስደን እዚህ ውስጥ እናስገባለን ማለት ነው። ዋይ ልንፈልግ ስለሆነ ማለት ነው። ስለዚህ ዋይ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ በኤክስ ቦታ መጀመሪያ ላይ ዶሜኑ ያገኘነው ኢኒሻሉ እናስገባለን which is 0። ስለዚህ ከራዲካል 0 ከራዚ ጋር ሲወጣ ስንት ነው የሚሆነው ማለት ነው? 0 ይሆናል ማለት ነው። ሶ ይሄ የመጀመሪያ ቫሉ ነው ማለት ነው ለዶሜኑ። ስለዚህ ይሄ ስንት ሆነ ማለት ነው? from 0 to ፖዚቲቭ ኢንፊኒቲ ይሆናል። ከዶሜኑ ጋር ደሴም ነው ማለት ነው። ስለዚህ የዶሜን መጀመሪያ እዚህ ጋር ፈለግን። የመጀመሪያ ዶሜኑ ማለት ነው የመጀመሪያ ላይ ያገኘነው ዶሜን በኤክስ ቦታ እናስገባለን። ያንን ሶልቭ ያደረግ ነው የመጀመሪያ የሬንጅ ባውንደሪ እናገኛለን ማለት ነው። የመጀመሪያ እናገኛለን። ስለዚህ እንደዛ ይሆናል ማለት ነው። ስለዚህ ይሄ ከዚህ ጋር ደሴም ነው። ልክ እዚህ ጋር ስናስገባ ኦልሬዲ ይሄ ኤክስፕሬሽን ማለት ከዚህ ጋር ደሴም ነው የዶሜኑ ማለት ነው። ስለዚህ ይሄ ከዜሮ በላይ መሆን አለበት ማለት ነው። ሶስተኛ ኤግዛምፕል ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ኤክስ ማይነስ 2። ስለዚህ ሲሚላርሊ ዶሜን ስንፈልግ አሁን ምንድን ነው የምናደርገው ማለት ነው? ዶሜን ስንፈልግ ራዲካል ስላለ ኤኒ ታይም ከራዲካል ውስጥ ሲሆን ራዲካል ውስጥ ያለውን ግሬተር ዛን ኦር ኢኳልስ ቱ 0 ብለን ለኤክስ ሶልቭ። ስለዚህ ምንድን ነው የምናደርገው? እዚህ ጋም ራዲካል ውስጥ ያለውን ግሬተር ዛን ኦር ኢኳልስ ቱ 0 ብለን ሶልቭ ያደረግን ሁሉ እዚህ ጋም ከራዲካል ውስጥ ስለሆነ ራዲካል ውስጥ ያለውን ግሬተር ዛን ኦር ኢኳልስ ቱ 0 ብለን ሶልቭ እናደርጋለን ማለት ነው ለዶሜን። ስለዚህ ኤክስ ማይነስ 2 ኢዝ ግሬተር ዛን ኦር ኢኳልስ ቱ አርገን ለኤክስ ሶልቭ እናደርጋለን ማለት ነው። ስለዚህ እዚህ ጋር ለኤክስ ሶልቭ ስናደርግ ምንድን ነው የሚሆነው? 2 ወደዛ ሲያልፍ ማይነስ 2 ፖዚቲቭ 2 ይሆናል ማለት ነው። ስለዚህ ኤክስ ኢዝ ግሬተር ዛን ኦር ኢኳልስ ቱ 2 ይሆናል ማለት ነው ሬንጁ። ያ ማለት ይሄ በሌላ አባባል ስንጽፍ ሚኒመሙ 2 ነው። ከዛ በላይ ስለሆነ ከዛ በላይ ብዙ ቁጥር ስላለ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። ሶ አሁን የዚህን ጊዜ ሬንጅ ለመፈለግ ምንድን ነው የምናደርገው? የመጀመሪያ የዶሜን ቫሉ ወስደን በኤክስ ቦታ እናስገባለን ማለት ነው። ልክ ቀደም የመጀመሪያ የዶሜን ቫሉ ዜሮን እዚህ ዜሮ ውስጥ አስገብተን የመጀመሪያ የሬንጅ ቫሉ እንደምናገኝ ሁሉ የዶሜኑ የዚህ ላይም ደግሞ የመጀመሪያ የዶሜን ቫሉ ወስደን ኤክስ ቦታ እናስገባለን። እሱ ደግሞ የሬንጅ የመጀመሪያ ቫሉ ይሆናል ማለት ነው። ሶ ምንድነው የምናደርገው ማለት ነው? ኤፍ ኦፍ ኤክስ እንዳለ ኤፍ ኦፍ ኤክስ ማለት ዋይ ነው። ዋይ ማለት ደግሞ ሬንጅ ነው እንደምታውቁት ማለት ነው። ስለዚህ ስኩዌር ሩት ኦፍ በኤክስ ቦታ የዋይ የዶሜን ሚኒማም የመጀመሪያ ቫሉ እናስገባለን፣ 2 እናስገባለን። ማይነስ 2 ነው። በኤክስ ቦታ 2 እናስገባለን። ስለዚህ ስኩዌር ሩት ኦፍ 0 ይመጣል። ይሄኛም 0 ይመጣል ማለት ነው። ስለዚህ የመጀመሪያ የዶሜን ቫሉ 0 መጣ ማለት ከዛ በላይ ነው ማለት ነው። እንዳለ ከዛ በላይ ነው ማለት ነው። ስለዚህ ሬንጁ ከ0 እና ከዛ በላይ ነው ማለት ነው። ሶ ይሄኛውን ኖርማሊ በይሄኛውን ነው እዚህ ጋር ያስገባ ነው ማለት ነው። ከዛ በላይ ይሆናል ማለት ነው። ሶ the easy way is ራዲካል ውስጥ ከተሰጠን የመጀመሪያ ራዲካል ውስጥ አለን ኢኳልስ ቱ ግሬተር ዛን ኢኳልስ ቱ 0 አድርገን ለኤክስ ሶልቭ እናደርጋለን። ያ የምናገኘው ቫሉ ሬንጅ ዶሜን ነው። ኤኒ ኤክሱ ከቱ በላይ ነው ማለት ነው። ኤክስ ከቱ በላይ ነው ማለት ከቱ ይጀምራል ከዛ መጨረሻ የለውም ማለት ነው። ሁሉንም ኤክስ እንወስዳለን ፖዚቲቭ ሁሉንም ስለሆነ ኢንፊኒቲ ይሆናል ማለት ነው። ሬንጁን ለመፈለግ ደግሞ መጀመሪያ ላይ ያገኘነው የዶሜኑን ቫሉ ፋንክሽን ውስጥ እናስገባለን። ፋንክሽኑ አሁን ኤፍ ኦፍ ኤክስ ማለት ከዋይ ጋር ደሴም ነው ማለት ነው። ስለዚህ እዛ ስናስገባ የመጀመሪያ ቫሉ እዚህ ቦታ ስናስገባ 2 ማለት ይሆናል። የመጀመሪያ ቫሉ 0 ይመጣል ማለት ነው። አራተኛ ኤግዛምፕል ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 2 ፕላስ ስኩዌር ሩት ኦፍ 4 ማይነስ ኤክስ። ስለዚህ የዚህ ዶሜን እንፈልጋለን። አሁን ምንድነው የተጨመረበት? ከራዲካል ውጪ 2 አለ። 2 ፕላስ ስኩዌር ሩት ኦፍ ኤክስ። እኛ ግን ፎከስ የምናደርገው ስኩዌር ሩት ላይ ብቻ ነው ማለት ነው። ምክንያቱም ይሄ እዚህ ሁለቱ ኢትስ ቬሪ ሊትል ነምበር። ለምን ከኢንፊኒቲቭ እና ከኔጌቲቭ ኢንፊኒቲ አንጻር ስለምናየው ትንሽ ቁጥር ስለሆነ አናውም ማለት ነው። በዛ ላይ ደግሞ ቫሪያብል ስለሌለው ምንም አይነት አንዲፋይንድ የሚባል ነገር አያመጣልንም። ስለዚህ እሱን ኢግኖር እናደርጋለን ማለት ነው።
ስለዚህ ቱ ኢግኖር እናደርግና ራዲካሉን ብቻ እናያለን ማለት ነው። ስለዚህ የዚህ ዶሜን ስንፈልግ ምንድነው የምናደርገው? ልክ እንደቀደሙ ራዲካል ውስጥ ያለውን ብቻ ማለት ነው። ራዲካል ውስጥ ያለውን ብቻ ግሬተር ዛን ኦር ኢኳልስ ቱ 0 እናደርጋለን ማለት ነው። ስለዚህ 4 ማይነስ ኤክስ ግሬተር ዛን ኦር ኢኳልስ ቱ 0 አድርገን ለኤክስ ሶልቭ እናደርጋለን። ይሄ ማለት ምንድነው የሚሆነው? 4 ግሬተር ዛን ኦር ኢኳልስ ቱ ኔጌቲቭ ኤክስ ወደዛ ስንወስዶ ምን ሆናል ማለት ነው? 4 is greater than or equals to x or ይሄ በሌላ አባባል x is less than or equals to 4 ይሆናል ማለት ነው። ሶ ይሄ ምን ማለት ነው? ከአራት በታች ነው ማለት ነው የኤክስ ቫሉ። ይሄ ማለት ምን ማለት ነው? from negative infinity to maximum number 4 ሆናል greater than or equals to ስለሚል closed bracket ይሆናል ማለት ነው። square bracket ይሆናል ማለት ነው። ሶ ይሄ የዶሜን ነው ማለት ነው። እዚህ ውስጥ ያለውን ለኤክስ ከኤክስ ግሬተር ዛን ኦር ኢኳልስ ቱ 0 ምን አለበት? ምክንያቱም እዚህ ውስጥ ያለው ኔጋቲቭ ከመጣ ኢቫሉዌት ሲደረግ ከራዲካል ስለማይወጣ አንዲፋይንድ ይሆናል። ስለዚህ እሱን ግሬተር ዛን 0 አድርገን ለኤክስ ሶልቭ እናደርጋለን። ለኤክስ ሶልቭ ስናደርግ ኤክስ ኢዝ ሌስ ዛን ኦር ኢኳልስ ቱ 4 መጣ። ይሄ ማለት በሌላ አባባል ሁሉም ኤክሶች ከአራት በታች ናቸው ማለት ነው። ስለዚህ ከኔጌቲቭ ኢንፊኒቲ ቱ ማክሲማም 4 ነው ማለት ነው። ስለዚህ እንደዚህ አድርገን እንጽፋለን። ሁሉ ጊዜ መጀመሪያ ላይ ትንሽ ቁጥር እንጽፋለን፣ ከዛ ሁለተኛ ላይ ትልቅ ቁጥር እንጽፋለን ማለት ነው። ሶ ሬንጅ ለመፈለግ ምንድነው የምናደርገው? ልክ አሁን እንደሰራ ነው። ሬንጅ ለመፈለግ ምንድነው የምናደርገው? f of x is equals to ራዲካል ውስጥ ማለት 2 ፕላስ እንዳለ እንጽፋለን ኤክስፕሬሽኑ ፕላስ ስኩዌር ሩት ኦፍ 4 ማይነስ x ቫሉ እናስገባለን ማለት ነው። x ቫሉ 4 ማይነስ x ቫሉ ሶልቭ አድርገን ያገኘ ነው እናስገባለን። ይሄ ማለት ነው አሁን እንዴት ከዚህ የቀደሙ ሚኒማም ነው 0 ምናምን ስለሆነ ማለት ነው። የአሁኑ ግን ማክሲማም ነው። ኢንፊኒቲ ማስገባት አንችልም ራዲካል ውስጥ ማለት ነው። ኢንፊኒቲ ማለት በጣም ብዙ ቁጥር ነው። ግን እዚህ ጋር ማክሲማም እናስገባለን ማለት ነው። ማክሲማም ባውንደሪ ላይ ያለው ስለዚህ የመጣልንን ቁጥር እናስገባለን ባጭሩ ማለት ነው። ቅድም 0 ነበር ያስገባ ነው። የሆነ ጊዜ አይ ቲንክ 2 አስገብተናል። ብቻ ቁጥር ከኢንፊኒቲ ውጪ ቁጥር ነው የምናስገባ ማለት ነው። ስለዚህ ምን ይሆናል? 4 ይሆናል ማለት ነው። ምክንያቱም ይሄንን ራዲካል ውስጥ ያለው 0 የሚያደርግልን ማለት ነው። ሶ ይሄ ባሉት ስናደርግ ስንት ይሆናል? 2 ፕላስ ራዲካል ውስጥ ሲወጣ 4 ማይነስ 4 ነው። ከዛ 4 ማይነስ 4 0 ነው። ከራዲካል ሲወጣ 0 ይሆናል። ስለዚህ ይሄ ስንት ሆነ ማለት ነው? 2 ይሆናል ማለት ነው። ስለዚህ የዚህ ሬንጅ ስንፈልግ ምንድነው የሚሆነው ማለት ነው? ማክሲማሙ 4 ነው ማለት ነው። ማክሲማሙ 2 ነው ማለት ነው። ስለዚህ ማክሲማሙ 2 ነው which is from negative infinity to 2 ይሆናል ማለት ነው። from negative infinity to 2 ይሆናል ማለት ነው። የወሰድነው እዚህ ጋር ማክሲማም 4 ነው። ስለዚህ እዚህ ጋር ፈልገን የምናገኘው ማክሲማም ቁጥር ነው ማለት ነው። ትልቁ ቁጥር ነው ማለት ነው። ቅድም ላይ ትንሹ ቁጥር ነበረ 0 ኮማ ኢንፊኒቲ ከሆነ ይሄን 0 ራዲካል ውስጥ እናስገባለን በኤክስ ቦታ የምናገኘው ቁጥር እዚህ ጋር መቀመጥ ነው ማለት ነው። የተጠቀምነው ቁጥር አሁን እዚህ ጋር ስለሆነ የምናገኘው ለሬንጅም መጨረሻ ላይ ያለው ትልቁ ቁጥር ነው ማለት ነው። ስለዚህ ይሄ ሬንጅ ይሆናል ማለት ነው። so this one is range ይሆናል። አምስተኛ f of x is equals to absolute value of x so f of x equals to absolute value of x ላይ ሬንጅ ስንፈልግ ምንድነው የሚሆነው? ዶሜን ስንፈልግ ምንድነው የሚሆነው? ኔጌቲቭ ኢንፊኒቲ ቱ ፖዚቲቭ ኢንፊኒቲ ይሆናል። ለምን? አንዲፋይንድ የሚያደርግ የለም። አብሶሉት ቫሉ ማለት ፖዚቲቭን ቁጥር በኤክስ ቦታ ብናስገባ ኔጌቲቭን ብናስገባ ምን ሆኖ ይወጣል? ፖዚቲቭ ሆኖ ይወጣል። ለምሳሌ አብሶሉት ቫሉ ኦፍ ኔጌቲቭ 1 ስንት ሆናል? 1 ሆናል። አብሶሉት ቫሉ ኦፍ 1 ደግሞ ስንት ሆናል? 1 ሆናል። ስለዚህ ኔጌቲቭም ቁጥር ፖዚቲቭም ቁጥር ፖዚቲቭ ሆኖ ይወጣሉ ሁለቱም ቁጥር ማለት ነው። አንደኛ ፖዚቲቭ ይሆናል ማለት ነው። ስለዚህ ዜሮን ብናስገባ አንዲፋይንድ አሁን በአጠቃላይ አንዲፋይንድ የሚሆንበት ቦታ የለም። እንደ ቅድሙ የሆነ ቁጥር ኔጋቲቭ ራዲካል ውስጥ አይመጣም። ስለዚህ የሆነ ቁጥር መፈለግ የለብንም። የዚህን ጊዜ ማንኛውም ቁጥር በኤክስ ቦታ ብናስገባ የሚወጣ ስንት ነው? ዜሮ ሆኖ ቁጥር ሆኖ የሆነ ቁጥር ሆኖ ይወጣል። አንዲፋይንድ የሚሆንበት ቦታ የለም ማለት ነው። ኔጌቲቭን ብናስገባ ፖዚቲቭን ብናስገባ ምን ይሆናል? አንዲፋይንድ አይሆንም ኢንክሉዲንግ ዜሮ ማለት ነው። ስለዚህ ኦድ ነምበር ይሆናል ማለት ነው። ለኤክስ ለዋይ ምንድን ነው የሚሆነው? ሬንጅ ማለት ነው። ሬንጅ ማለት ለዋይ ሶልቭ ስናደርግ ማለት ነው። ለኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ እንዳለ እንጽፋለን። ስለዚህ ምንድን ነው የሚሆነው?
እዚህ ውስጥ ዜሮን ብናስገባ ኔጌቲቭን ብናስገባ ፖዚቲቭን ብናስገባ አንዲፋይንድ አይሆንም። አንድ እሱ ነው። ሁለተኛ በኤክስ ቦታ ማንኛውም ቁጥር ይሄን ቁጥር ብናስገባ ዋይ ስንት ነው የሚሆነው ማለት ነው። ለምሳሌ ኔጌቲቭ ኢንፊኒቲ ማንኛውም ኔጌቲቭ ቁጥር እዚህ ውስጥ ብናስገባ ፖዚቲቭ ሆኖ ይወጣል። ማንኛውም ፖዚቲቭ ቁጥር ብናስገባ ስንት ሆኖ ይወጣል? ፖዚቲቭ ሆኖ ይሆናል ማለት ነው። እንዳለ ፖዚቲቭ ይሆናል። ማንኛውም ነገር እዚህ ውስጥ ስናስገባ ለምሳሌ ይሄ ኤፍ ኦፍ ኤክስ ማለት ዋይ ነው። በኤክስ ቦታ ማንኛውም ቁጥር ለምሳሌ ኔጌቲቭ ብናስገባ ፖዚቲቭ አንድ ይሆናል። ፖዚቲቭ ብናስገባ ፖዚቲቭ አንድ ይሆናል። መልሱ እንዳለ የሚሆነው ፖዚቲቭ የሚሆነው የአብሶሉት ቫሉ ማለት ነው። ስለዚህ ሬንጅ ምን ሆናል ማለት ነው? ሬንጅ ምን ሆናል ማለት ነው? ሚኒመም 0 ነው። 0 ቱ ፖዚቲቭ ኢንፊኒቲ ይመጣል ማለት ነው። 0 ቱ ፖዚቲቭ ኢንፊኒቲ ይመጣል። አክቹዋሊ 0ን ኢንክሉድ ስለማደርግ ስኩዌር ብራኬት እንጠቀማለን። 0 ቱ ፖዚቲቭ ኢንፊኒቲ ይመጣል። ምኑ የዋይ ቫሉ ማለት ነው። የዋይ ቫሉ 0 ቱ ፖዚቲቭ ኢንፊኒቲ ይመጣል። ግራ እንዳይገባችሁ ቅድም ለምሳሌ እዚህ ላይ ስንፈልግ ዶሜን ፈለግን፣ እዚህ ጋር አገኘን። ያ የዶሜኑን ቫሉ ወስደን ራዲካል ውስጥ አስገባን። ስናስገባ ለዚህ ለዋይ ሶልቭ አደረግን ማለት ነው። ዋይ ሰብስቲቱት አደረግን። ከዛ የሚመጣውን ደምረን እዚህ ጋር ሁለት አገኘን አስገባን ማለት ነው። ከየቅድሙ እስካሁን እየሰራን የነበረው የዚህ ጊዜ ግን የኤክስ ቫሉን እናስገባ ነው። ልክ አሁን ለምሳሌ ቅድም እዚህ ላይ ማክሲመም የሬንጁ የዶሜኑ ማለት ነው 4 እንደመጣ ያንን 4 እዚህ ውስጥ እንዳስገባ ነው ሁሉ አሁን የዚህ ጊዜ ዶሜኑ እንደዛ አይነት ማክሲመም የለውም። ማክሲመም ሆነ የመጣ ቁጥር የለውም። ነገር ግን የዋይ ለማግኘት or f of x or y is equals to absolute value of x ጋር ደሴም ነው። ይሄ የዋይ ቫሉ ለማግኘት ማንኛውም ኤክስ ማስገባት አለብን። ኤኒ ኔጋቲቭ ነምበር ስናስገባ ፖዚቲቭ ሆኖ ይወጣል ማለት ነው። ኤኒ ፖዚቲቭ ነምበር ብናስገባ ፖዚቲቭ ሆኖ ይመጣል። 0 ብናስገባ ስንት ሆኖ ይወጣል? 0 ሆኖ ይወጣል። ከፖዚቲቭ ነምበሮች ውስጥ የትኛው ነው ትንሽ? 0 አክቹዋሊ ኒውትራል ነው ይባላል፣ ግን የመጀመሪያ 0 ነው ማለት ነው። ሚኒመም ቁጥር እዚህ ጋር የሚወጣልን ስናስገባ የሚወጣልን ሚኒመም 0 ነው። ሚኒመም ማለት ነው እዚህ ጋር ስናስገባ ሚኒመም 0 ነው የሚሆነው ማለት ነው። ምክንያቱም ኔጌቲቭ 1 ስናስገባ ኔጌቲቭ 1 መጣ፣ 0 መጣ፣ 1 ስናስገባ 1 መጣ። ኔጌቲቭ 10 ብናስገባ 10 ሆኖ ይወጣል ከ0 በላይ ማለት ነው። ፖዚቲቭ 10 ስናስገባ 10 ሆኖ ይወጣል። ስለዚህ ሚኒመም ቁጥሩ ምንድነው ማለት ነው? 0 ይሆናል ማለት ነው እዚህ ጋር ስናስገባ። ስለዚህ ሚኒመም ቁጥሩ 0 ይሆናል። የሚወጣልን ቫሉ በአጠቃላይ የሚመጣልን ቫሉ ወደ ፖዚቲቭ ኢንፊኒቲ ይሄዳል ማለት ነው። ፖዚቲቭ ብቻ ነው እንዳለ የምናገኘው ከዚህ ሲወጣ የምናገኘው ሚኒመም 0 ነው ማለት ነው። ስድስተኛ እና የመጨረሻ f of x is equals to absolute value of x plus 1 የዚህን ጊዜ ዶሜን ምን ይሆናል? the same thing ነው ማለት ነው። ዶሜን the same thing ነው from negative infinity to positive infinity ይሆናል። ለምን እዚህ ጋር የምናስገባ ቫሉ የኤክስ ቫሉ ፖዚቲቭን ኔጌቲቭን ብናስገባ አንዲፋይንድ አይሆንም። ስለዚህ ሁሉንም የኤክስ አይነት ይወስዳል ማለት ነው። ይሄ ቫሉ ሁሉንም የኤክስ አይነት ስናስገባ ምንም አይነት አንዲፋይንድ አይሆንም። ልክ እንደዚህኛው ማለት ነው። ማንኛውም የኤክስ አይነት እዚህ ጋር ብናስገባ በኤክስ ቦታ አንዲፋይንድ አይሆንም ማለት ነው። ለዛ ነው ኢንፊኒቲ ፖዚቲቭ ኢንፊኒቲ ቱ ኔጌቲቭ ኢንፊኒቲ የምንለው ማለት ነው። ኦር ነበር ነው። የዚህ ጊዜስ ዶሜኑ እንደዛ ነው። ለምሳሌ መጀመሪያ ኔጌቲቭን 1 ብናስገባ 1 + 1 ይመጣል 2 ነው። 0 ብናስገባ 0 ሆኖ ይወጣል። ስለዚህ 0 + 1 ይመጣል። 2 ብናስገባ እንዳለ እያለ ቁጥሩ ይቀጥላል። ማንኛውም ኔጌቲቭን ፖዚቲቭን ብናስገባ እዚህ ጋር አሁን +1 የሚለው ኤመንት ነው። ስለዚህ አንደምርም። ከኢንፊኒቲ አንፃር አንድ ትንሽ ነው ላይ አንደምርም ማለት ነው። ስለዚህ ይሄ ኦቬስ ነው ማለት ነው። አሁን ሬንጅ ስንፈልግ ምንድነው ማለት ነው? ሬንጅ ስንፈልግ ማለት f of x is equals to x plus 1 ነው ሬንጅ ማለት ነው። ስለዚህ ምንድነው የሚሆነው? ይሄ ምንድነው የሚሆነው? ኔጌቲቭ ብናስገባ ከዚህ ውስጥ ኔጌቲቭ ፖዚቲቭ ሆኖ ይወጣል አይደለ? ኔጌቲቭ ብናስገባ ስንት ይሆናል? ለምሳሌ ኔጌቲቭ 1 ብናስገባ ስንት ይሆናል? 1 ሆኖ ይወጣል። ኔጌቲቭ ከራዲካል ፕላስ 1 ስናደርግ ስንት ይሆናል? 2 መጣ። ፖዚቲቭ 1 ብናደርግ ደግሞ ፖዚቲቭ 1 ሆኖ ይወጣል። 1 + 1 ስንት መጣ? 2። 0 ብናስገባ 0 ከአብሶሉት ቫሉ 1 ሆኖ 0 ሆኖ ይወጣል። +1 ብናስገባ ስንት መጣ? 1 መጣል። ስለዚህ
ስንት ቁጥር በኤክስ ቦታ ብናስገባ ነው ሚኒማም ቁጥር የሚመጣልን? 0 ነው። 0 እዚህ ጋር ስናስገባ 1 ይሆናል። ኔጌቲቭ ብናስገባ ግን ከአንድ በላይ ይሆናል። ኔጌቲቭ 1 ስናስገባ 2 ሆኖ ይወጣል። ኔጌቲቭ 3 ስናስገባና 3 ስናስገባ ደሴም ነው 4 ሆኖ ይወጣል። ስለዚህ ሚኒማም ስንት ነው ማለት ነው? ሚኒማም ስንት ነው ማለት ነው? 1 ነው ማለት ነው። ሚኒማም 1 ሆኖ ይወጣል ማለት ነው። ሶ ፍሮም 1 ቱ ፖዚቲቭ ኢንፊኒቲ ይሆናል። የቅድሙ ከዜሮ ነው የጀመረ። ምክንያቱም 0 ብናስገባ 0 ይወጣል ሆኖ ይወጣልናል። ኔጌቲቭ ቁጥር ባስገባን ቁጥር ፖዚቲቭ ሆናል። ያ ፖዚቲቭ ቁጥር ደግሞ ከ0 በላይ ነው። ስለዚህ ሚኒማም 0 ሆነ። እዚህ ጋር ደግሞ 0 ኔጌቲቭ ቁጥር ስናስገባ ከ0 በላይ ይሆናል ኦር ከአንድ በላይ ይሆናል። አክቹአሊ ኔጌቲቭ 1 ስናስገባ 2 ይሆናል። ኔጌቲቭ 2 ስናስገባ 2 ሆኖ ይወጣል። 2 + 1 3 ይሆናል። ከ1 በላይ ነው ማለት ነው። አንድ ሚኒማም አንድ የሚሆንበት ሚኒማም የምናገኘው 0 ስናስገባ ነው። በኤክስ ቦታ 0 ስናስገባ ስንደምረው ስንት ይሆናል? 0 + 1 1 ይሆናል። ስለዚህ ሚኒማም ቫሉ 1 ይሆናል ማለት ነው። 1 ሆኖ ከዛ የሚወጣ በአጠቃላይ ሁሉም ቁጥር ከአንድ በላይ ነው ማለት ነው። አንድንም ኢንክሉድ ያደርጋል 1 ነው ማለት ነው። ማንኛውም የኤክስ ቫሉ እዚህ ውስጥ ብናስገባ ማለት ነው። ስለዚህ ሬንጃችን ከ1 እስከ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። ባይ ዘ ዌይ ይሄ አሁን የሰራነውን በሙሉ እስካሁን የሰራነውን በሙሉ ግራፍ ብናነሳ ኢዚ ይሆናል። በግራፍ ኢዚ ይሆናል፣ ቀላል ስለሚሆን ለወደፊት በሚቀጥለው ቪዲዮ ግራፉን ስለምናይ ያን ዶሜን እና ሬንጅ ኢዚሊ እናያለን። ተመሳሳይ ኤግዛምፕል ራሱ ብናይ መልሱ ተመሳሳይ ነው የሚመጣ ማለት ነው። ስለዚህ እናንተ ግራፍ ረጅም መንገድ ስለሚፈጅባችሁ አንዳንዴ እንዴት ኢዚሊ ሬንጅ ቀላል ነው፣ አሜን ዶሜን ቀላል ነው፣ ሬንጅ ትንሽ አንዳንዴ ግራ ይገባል። ስለዚህ ተመልሳችሁ እንድታዩ ፈልጋለሁ ማለት ነው። ሶ ሌላ መንገድም አለ የሚፈለግበት ጊዜ ካገኘው እሱንም ሰራላችኋለሁ፣ ወይም ደግሞ ቲክቶክ ላይ ሰራላችኋለሁ፣ እሱንም ቢታዩ እላለሁ ማለት ነው። ሶ በመጨረሻ የምላችሁ ነገር ምንድን ነው? ዩቱብ አለኝ። ዩቱብ ኦልሬዲ ዩቱብ ላይ ነው የምታገኙት። ይሄን ቲክታክ አለኝ። የቲክታክ አካውንትም ቶሌማስ ነው ብሎ፣ ፌስቡክ ፔጅ አለኝ አዲስ ነው ከፈትኩት ቶሌማስ ነው ብሎ፣ ኢንስታግራም አለኝ ቶሌ አንደርስኮር ማትስ ነው ብሎ። ስለዚህ ዩቱብ ደግሞ እዚህ ላይ እንደምታዩት ቶሌማትስ ነው የሚለው። ሁሉንም ሶሻል ሚዲያ ላይ ፖስት ስለማደርግ ያው እዛ ላይ ልታገኙ ትችላላችሁ። ማንኛውም አይነት ጥያቄ ካላችሁ ደግሞ ኢንስታግራም ላይ ጻፉልኝ ማለት ነው።